በዚህ ሳምንት መነጋገሪያ ከሆኑ ጉዳዮች መካከል የመጀመሪያው ይፋ የተደረገው የዓለማችን ምርጥ የፓስፖርቶች ዝርዝር ነው። በዓለማችን ላይ ካሉ ፓስፖርቶች በጣም ምርጥ የተባለው ፓስፖርት የጃፓን ፓስፖርት ሲሆን የጃፓን ፓስፖርት ካሉት ወደ 193 ሀገሮች ያለምንም ቪዛ መጓዝ ይችላሉ። በሁለተኛ ደረጃ ላይ የተቀመጡት የሲንጋፖር እና የሳውዝ ኮሪያ ፓስፖርቶች ሲሆኑ በእነዚህ ፓስፖርቶች ወደ 192 ሀገሮች ያለምንም ቪዛ መጓዝ ይችላሉ። ከአራተኛ እስከ ስድስተኛ ደረጃ ላይ የጀርመን፣ የስፔን፣ የፊንላንድ፣ የጣሊያን እና የሉክሰምበርግ ተቀምጠዋል። የኢትዮጵያ ፓስፖርት በ98ኛ ደረጃ ላይ ሲቀመጥ ወደ 45 ሀገሮች ያለምንም ቪዛ በኢትዮጵያ ፓስፖርት መሄድ እንደሚቻል ተገልጿል። የዓለም የህዝብ ቁጥር በሚቀጥለው ዓመት ዳር ላይ 8 ቢሊዮን እንደሚደርስ በዚህ ሳምንት ተገልጿል። በተደረገው ጥናትም እንደ አውሮፓውያን አቆጣጠር በ2080 ዓ.ም የዓለም ህዝብ ቁጥር 10.4 ቢሊዮን ሊደርስ እንደሚችል ተገልጿል። በኮሮና ቫይረስ የተነሳ ተቋርጦ የነበረውና በስፔን ፓምፕሎና የሚካሄደው የጎሽ ውድድር በዚህ ዓመት ተጀምሯል። ለ8 ቀን በሚካሄደው በዚህ ፌስቲቫል ላይ ቁጥራቸው ብዙ የሆኑ ቱሪስቶች ተሳታፊ እንደሚሆኑ ለማወቅ ተችሏል። የዛሬዎቹ የመዝናኛ ዜናዎቻችን እነዚህ ነበሩ። በሚቀጥለው ሳምንት እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳይረሱ። ቻው።